ግንቦት አንድ በእኛ ግንቦት አንድ በፈረንጆቹ ደግሞ ሜይ 8 የአህዮች ዓለም አቀፍ የአህዮች ቀን ተብሎ ይታሰባልና አህዮች ከጥንት እስካሁን ድረስ እንዴት ይታያሉ የሚለውን ነገር እስኪ ዛሬ ልንገራችሁ። ምን ይመስላል የሚለው ታሪካቸው። በታሪክ ጎልተው ከሚታወቁ አህዮች ውስጥ እንግዲህ አንደኛው የበልዓም አህያን እናገኛለን። መልአክ ማየት የቻለችውን አህያ እናገኛለን በመጽሐፍ ቅዱስ። ከዚህ በተጨማሪ ደግሞ ክርስቶስን የተሸከሙት 2 አህዮችን እናገኛለንና እነዚህ በጣም ሰው የሚያውቃቸው ናቸው ታሪኮቹ ማለት ነው። እነዚህን ታሪኮች አልነግራችሁም ስለምታውቁ እነዚህ 3 አህዮች በጣም ይታወቃሉ። ሞር በክርስትናው ዓለም እና በአይሁድ እምነት ማለት ነው በደንብ የሚታወቁ ናቸው እነዚህ አህዮች። በተለይ የበልዓም አህያ በአይሁዶች የሚታወቅ ታሪክ ነው። ሐዲስ ኪዳን ላይ ደግሞ ክርስቶስን የተሸከሙት 2 አህዮች ደግሞ በክርስቲያኑ ዓለም በሁሉም ዲኖሚኔሽን ማለት ነው ይታወቃል። እኔ ግን የምነግራችሁ ከነዚህ አህዮች ውጭ ስላለው ማንኛውም ነገር እንግዲህ ታሪክ አለው ማለት ነው። እናንተስ እስኪ የምታውቋቸው የሚታወቁ አህዮች የምትሏቸው አሉ? በጥንታዊ ግብጽ አህዮች እጅግ የተከበሩ ነው የሚወደዱ እንስሳት ነበሩ። በጥንታዊ የግብጽ ስልጣኔ ተቢስ አካባቢ በተደረጉ የአርኪኦሎጂ ቁፋሮ ማለት ነው የአህዮች ቅሪተ አካል ተገኝቷል። ከነገስታቱ ከፈርዖኖቹ መቃብር አጠገብ በጥንቃቄ የተቀበሩ የአህዮች አጽሞች ተገኝቷል። ምክንያቱ ደግሞ ምንድነው? ፈርዖኖቹ ወደ ቀጣዩ ዓለም በሚያደርጉት ጉዞ አህዮች በታማኝነት እንዲያገለግሏቸውና ንብረቶቻቸውን እንዲሸከሙላቸው በማሰብ በትልቅ ክብር ይቀብሯቸው ስለነበረ ማለት ነው። በዚህ አማካኝነት በግብጽ እንግዲህ በነገስታቱ መቃብር አጠገብ የአህዮችን አጽም ተገኝቷል። ሌላው የምናገኘው ታሪክ ምንድነው? የጦር ሜዳ ጀግናው ሲምፕሰንና አህያውን እናገኛለን ማለት ነው። ይህም በአንደኛው የዓለም ጦርነት ወቅት በጋሊፖሊ ዘመቻ ጋሊፖሊ ካምፔን ላይ ጆን ሲምፕሰን የሚባል ሰው ጆን ሲምፕሰን ኪርክ ፓትሪክ የተባለ አውስትራሊያዊ የሕክምና ረዳት ነበረና እሱና ደፊ የምትባለው ታማኝ አህያው እጅግ አስገራሚ ታሪክ ሰርተዋል። ጆን ሲምፕሰን ጥይትና ቦምብ በሚዘንብበት የጦር ሜዳ ቦታ ላይ በጦር ሜዳ መካከል ከአህያው ጋር በመሆን የቆሰሉ ወታደሮችን በጀርባዋ በመጫን ከሞት ቀጠና ወደ ሕክምና ጣቢያ ያጓጉዝ ነበረ። ይህች አህያ በመቶዎች የሚቆጠሩ ሰዎችን ሕይወት በማዳን በአውስትራሊያና በኒውዚላንድ የጦርነት ታሪክ ውስጥ እንደ ትልቅ ጀግና ትታወሳለች። ሁለተኛው ታሪክ ነው እንግዲህ ስለ አህዮች። ሶስተኛው የሮማውያን የውበት ሚስጥርን ደግሞ እንመልከት። ሮማውያኖች ከውበት ጋር እንግዲህ በተገናኘ አህዮች በጣም ትልቅ አስተዋጽኦ ነበራቸው። ይህም እንግዲህ የጥንቷ ግብጽ ንግስት ክሊዮፓትራና የሮማው ንጉስ ኔሮ ሚስት የነበረችው ፖፒያ ሳቢና ለውበታቸው የሚጠቀሙት ልዩ ሚስጥር የአህያ ወተት ነበረ። ፖፒያ ሳቢና ቆዳዋ እንዳይሸበሸብና ሁልጊዜ ለስላሳ ሆኖ እንዲቆይ ለማድረግ በየቀኑ ለ700 አህዮች ወተት ትታጠብ እንደነበር በታሪክ ተመዝግቧል ማለት ነው። ዛሬም ድረስ የአህያ ወተት በዓለማችን ውድ ከሚባሉት